አብ ሁለት ፊደላት ናቸው። አብ እንላለን። አብ ማለት አባት ማለት ነው። አብ ማለት አባት ማለት ነው። ስለዚህ አቡየ ቡ ይሆናል። ወደ ባለቤቱን ስንቀይረው ቡ አድርገን ስንጨምርበት አቡየ ይሆናል። ከስንጨምርበት አቡከ አባትህ። እነዚህም በሌላ ቪዲዮ ዘርዘር እያደረግኩ የማመጣላችሁ ይሆናል። ስለዚህ አቡየ ስንል አባቴ ይሆናል። ማለት በደንብ ምን ጥብቅ ማድረግ አለብን። ምክንያቱም ካልነው ሌላ ከ የሚል አገባብ ስለሚሆንብን እናት ማለት እናት ነው። ስለዚህ ስንጨምርበት ምንም ሳንቀይር ምን ይሆናል? እናቴ ለማለት እምየ ይሆናል። እምየ ማለት እናቴ ማለት ይሆናል። እምከ ካልን ደግሞ እናትህ እንደማለት ነው። እሺ እሁ እንዳትሉ፣ ረጅም ሆኖ አይሄድም። እንላለን። ወንድም ማለት ነው። ማለት ወንድም ማለት ነው። ስለዚህ ወንድሜ ለማለት እንዴት እንላለን? በቀላሉ ምንም ፊደል ሳትቀይሩ ስትጨምሩበት እሁየ ወንድሜ፣ እሁየ ወንድሜ፣ እሁከ ወንድምህ እያለ ይቀጥላል ማለት ነው። እህት ይሄ ምንም ከአማርኛው ጋር በአጻጻፍ ተመሳሳይ ነው። ስለዚህ እህት ማለት ነው። እህት እንላለን። ስለዚህ እህቴ ለማለት የመጨመር ነው። ምንም ፊደል ሳንቀይር እህትየ እንላለን። እህቴ ማለት ይሆናል። እህትየ፣ እህቴ፣ እህትከ፣ እህትህ እያልን ማለት እንችላለን ማለት ነው። እሺ ወዊ ዋዌ ሄው እንዳትሉ። ሄው ስንል ደግሞ አያት። ምን አያት? ወንድ አያታችን፣ የእናታችን ወይም የአባታችን አባት ሊሆን ይችላል። ወንድ አያት ለማለት ሄው እንላለን፣ በግዕዝ ቋንቋ ማለት ነው። ስለዚህ አያቴ ወይም ወንድ አያቴ ለማለት ደግሞ ሄውየ፣ ወንድ አያትህ ለማለት ሄውከ እንላለን ማለት ነው። ሄውት መጨመር ብቻ ነው ከወንድ አያት ካልነው ላይ። ስለዚህ ሄውት ስናደርገው ሴት አያት ማለት ይሆናል። ሄውት ማለት ሴት አያት ማለት ይሆናል። ስለዚህ ከጨመርንበት ደግሞ ሄውትየ ሴት አያቴ፣ ሄውትኪ ካልናት አሁን ከሴት አያት ጋር ስለሆነች ሴት አያትሽ ማለት ይሆናል። እሺ ይሄ ደግሞ እንግዲህ አጎት ነው። ዱድ ማለት አጎት ማለት ነው። ዱድ አጎት ማለት ይሆናል። ከጨመርንበት ምንም ፊደል ሳንቀይር ዱድየ አጎቴ ማለት ይሆናል። ዱድየ ብንል አጎቴ ማለት ይሆናል። ልክ ቅድም እንዳልነው ደግሞ ዱድከ ካልን አጎትህ፣ ለሴት አድርገን ደግሞ ዱድኪ ካልን አጎትሽ ይሆናል። እሺ አሁን ደግሞ አክስት መጣች። እንግዲህ ዱዲት ማለት ዱዲት ማለት አክስት ማለት ነው። ዱዲት ማለት አክስት ማለት ነው። ዱዲትየ ካልን ምን ይሆናል? አክስቴ ይሆናል። ዱዲትየ አክስቴ። ዱዲትከ ካልንስ አክስትህ፣ ዱዲትኪ አክስትሽ ማለት ይሆናል። እንግዲህ የተለያዩ የግዕዝ ቋንቋ መረጃዎችን በዚህ ቻናል ወይም በዚህ የሀግዕዝ ገጽ እየለቀኩላችሁ እገኛለሁ። ቪዲዮውን አዳምጣችሁ ትንሽ ቁም ነገር ካገኛችሁበት ላይክ፣ እንደዚሁም ኮፒ ሊንክ በማድረግ ኮሜንት ላይ መጠየቅ የምትፈልጉትንና ሀሳባችሁን በግዕዝ ሊሆን ይችላል በአማርኛ ማስቀመጥ ትችላላችሁ። ለሌሎች ደግሞ እንዲማሩበት ሼር አድርጉ። ሁልጊዜ በሀግዕዝ ገጽ የግዕዝ ቋንቋ ትምህርት በቀላሉ ሲለቀቅ እንዲደርሳችሁ ደግሞ ፎሎው ወይም ቤታችንን ቤተሰብ በመሆን መቀላቀል ይችላሉ ማለት ነው። ሰናይ ጊዜ፣ መልካም ጊዜ።